ሰላም ዛሬ ቴሌሳይን ምንድነው የሚለው ነገር ነው ማብራራላችሁ። ቴሌሳይን አፕ ኢትዮ ቴሌኮም አዲስ ያስጀመረው አፕሊኬሽን ነው። ጥቅሙም ደግሞ ውልና ማስረጃ ሄደን በፊት እንጠቀማቸው የነበረው ነገር በስልካችን ተጠቅመን አፕሊኬሽኑን አውርደን መጠቀም ማለት ነው። ስም ለማዞር ሊሆን ይችላል ወይ ንብረት ለመሸጥ፣ ስም ለማዞር የተለያዩ በቃ ከመንግስት ጋር የተያያዙ ነገሮችን ለማድረግ በፊት በአካል ሄደን ነው። ወረፋውን በጣም እንደምታውቁት አስቸጋሪ ነበር። እሱን ለመጠቀም እንችላለን። አከፋፈቱት እንዴት ነው፣ እንዴት አድርገን ነው ስልካችንን ብቻ አፕሊኬሽኑን አውርደን መጠቀም እንችላለን የሚለውን ያለውን ዝርዝር አሳያችኋለሁ። እስከ ቪዲዮ መጨረሻ አብራችሁ ቆዩ። ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። ግን እንደምትመለከቱ ነው ስልካችን ፕሌይ ስቶር ላይ ሄደን አፕሊኬሽኑን እናወርዳለን ማለት ነው። ቴሌ ሳይን ብለን እናወርድና ከዛ አውርደን ከጨረስን በኋላ ቋንቋ ያስመርጠናል። አማርኛ ይሁን ወይስ እንግሊዘኛ ብሎ ማለት ነው። አማርኛ መጠቀም እንችላለን። እንግሊዘኛ ለሚችል ሰው ደግሞ እንግሊዘኛ አድርገን እሱን እናስገባለን ማለት ነው። ከዛ በኋላ በመቀጠል ይሁን እንደምትመለከቱት ከታች በኩል አዲስ ለመጀመር ይላል። ይሄው ኢሜይልና በስልክ በሁለቱንም አማራጭ መጠቀም እንችላለን ማለት ነው። ከፈለግን ስልክ ቁጥራችን ከፈለጋ ደግሞ ኢሜይላችንን በመጠቀም የዚህ አገልግሎት ተጠቃሚ ሆን እንችላለን ማለት ነው። ይሄን ስልክ ቁጥሬን ያስገባው ነው። ከፈለጋችሁ ኢሜይላችሁንም ማድረግ ትችላላችሁ። ሌላው ደግሞ ካውንትሪ ሀገር ያስመልጣል። የሀገር ውስጥ ላላችሁ፣ ሀገር ውጭ ሀገር ከሆናችሁ ደግሞ የፈለጋችሁት ሀገር ላይ ሆናችሁ መጠቀም ትችላላችሁ ማለት ነው። ዋና ጥቅሙ ደግሞ ከሀገር ውጭ ሆናችሁ ስም ማዞር ምናምን ስለምትችሉ በዚህ ዲጂታል ስለሆነ። ሌላው ደግሞ ያው መታወቂያ ላለው መታወቂያ ፓስፖርትም ይሆናል፣ ናሽናል አይዲም መጠቀም የቀበሌውን መታወቂያ ስለሚቀበል በሱ መመዝገብ ትችላላችሁ ማለት ነው። ያም ሰው ይሄን ነገር መጠቀም ከቻለ ስለዚህ ውክልና መስጠት፣ መሰረዝ፣ ስም ማዞር፣ ቤት ሽያጭም በቃ ማንኛውም ነገር የመኪና ግዢም ሽያጭ ከህግ ጋር የተያያዘ የተለያዩ ጉዳዮች ከመንግስት ጋር የተያያዘ ሁሉ በሙሉ መጠቀም እንችላለን ማለት ነው። የዚህ ዋና ጠቀሜታ ደግሞ ተደራሽነት ነው። በፊት በወረፋ የምንጉላላው ነገር ባለንበት ሆነን ኦሬዲ መጠቀም እንችላለን ማለት ነው በቀላሉ። ይሄው እንደምትመለከቱት ነው አውርጄዋለሁ። እንደዚህ በጣም ለአጠቃቀም ምቹ ነገር ነው። ይሄው እንደምትመለከቱት ነው። ስለዚህ ያለንበት ሆነን ዲያስፖራ ምናምን ኤምባሲ ሄደን ለኤምባሲ የተለያዩ ጉዳዮች እንትንለው የነበረው ነገር እዚሁ በስልካችን ሆነን መጨረስ እንችላለን ማለት ነው። ውጭ ሀገር የሆኑ ደግሞ ክፍያውን በማስተር ካርድ መክፈል እንችላለን። አገር ውስጥ የሆኑ ደግሞ በቴሌብር መክፈል ይቻላል ማለት ነው። ሳንሄድ በፊት አሁን ለክፍያ ሌላ እዛው እንትም አሁን በኦንላይን እንችላለን ማለት ነው ቴሌብር በመጠቀም። ያኛውን ደግሞ ማስተር ካርድ ስለምንጠቀም ኦልሬዲ ስላቅ ላይ ሆኖብናል ማለት ነው። ብዙ ጉዳዮች የነበሩብን ነገር በቀላሉ እንደዚህ ማስተካከል እንችላለን ማለት ነው። ዋናው ነገር እሱ ነው። ዋና ደግሞ ዲጂታል ስለሆነ እንደዚህ የመጭበርበር እንትን የለንም ማለት ነው። ኤአይ አርቲፊሻል ኢንተለጀንስ ስለሚጠቀም የመጭበርበር እንትን ማለት ነገር የለብንም ማለት ነው። ቬሪፋይ ስለሚያደርግልን ማለት ነው። ከዲጂታል አይዲ ጋር ስለተገናኘ ደግሞ ሰው ማጭበርበር ምናምን አይችልም ማለት ነው። ያን ያረጋግጣል። ለዛ ሰው ደግሞ ሊንኩን እንልክለታለን በዛች ሊንክ። ስለዚህ ወደ ዲጂታል ስለተቀረበ አሁን በስልካችን ሆነን ሁሉንም ነገር ማድረግ እንችላለን ማለት ነው። በጣም ብዙ ፊውቸሮች ያሉት ናቸው ነው። ምንም እንትን አያስፈልገንም። ስለዚህ እንደዚህ በማድረግ ሰዓት፣ ጊዜያችንን፣ ገንዘባችንን መቆጠብ እንችላለን ማለት ነው። ውጭም ሀገር ላለ ነው ባለንበት ሆነን በራሳችን ውክልና ሳያስፈልገን ራሳችን ያለን ሁሉም ነገር ማኔጅ ማድረግ እንችላለን ማለት ነው በራሳችን። እዛም ሆነን ላቋርጥ ብንል ያለን ንብረት እንግዛ ብትሉ ያ ሰው ባለበት ሆኖ እናንተም በአካል ሳትገኙ ትችላላችሁ ማለት ነው። ስለዚህ ዋና ጥቅሙ ከዚህ አንፃር ስለሆነ ለዚህ ነው። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ማስቀመጥ፣ ያልገባችሁ ጥያቄ ካለ መጠየቅ ትችላላችሁ። አመሰግናለሁ። ስለዚህ የቤት ኪራይ ውል ምናምን ቤት አከራይተን ከሆነ ኪራይ ለመቀበልም ውልም ለመውሰድ እዛ መሄድ አይጠበቅብንም ማለት ነው። በቃ የፈለግነው ቤት ለስራ ከተከራየን እዛው ስልካችን ተጠቅመን እንችላለን ማለት ነው። ኪራይ ውል ለማፍረስም በቃ የተለያዩ ንብረቶች መኪና፣ ቤት ለመግዛት እንደዚሁም ደግሞ የስራ ላይ